ማን አባና አንተ ውሻ ባላ የማትወጣበት ችግር ውስጥ ትገባለህ። ፍታኝ ብያለሁ። አይ አልፈታሽም። መፍታት አልችልም። አይ ከኔ ምንድን ነው የምትፈልገው? ማነህ? የዛሬ ስንት ናችሁ? ለምንድን ነው ያሰራችሁኝ? ለምንድን ነው ያዛችሁኝ? ጥያቄ ለመጠየቅ መፍጠን የለብሽ። ተረጋጊ። ለጊዜው ማንም ምንም አይነት መልስ አይሰጥሽም። ልቀቁኝ ብያለሁ። ልቀቁኝ ሰውዬ፣ ነግሬሃለሁ። እንዲህ በቀላሉ ለቅሽ የመሆንሽ ደፋር። እንዴት አይነት ድፍረት ቢኖርሽ ነው ልቀቀኝ የምትይው? ከአንቺ ብዙ ነገር ነው የምፈልገው። መጀመሪያ ግን ህይወትሽን ነው የምፈልገው። ህይወትሽን ማለት ምን ማለት ነው? ህይወትሽን ማለት ነፍስሽን ማለት ነው። ህይወትሽን ነው ማጠፋው፣ እስትንፋስሽን ነው ማቋረጠው። ድፍረት? አዎ፣ ለበቀል በጣም ደፋር። ምናልባትም እስካሁን እንደኔ አይነት ሰው አላጋጠመሽም ይሆናል። ሳላሰቃይሽ ነፍስሽን አላጠፋው። ለሱ ደግሞ ቃል ይገባልሻል። ለምን ምን እንደፈለክ በቀጥታ አትናገርም? ገንዘብ ነው አይደለ? ብር ፈልገህ ነው አይደል እንደዚህ የምታሰቃየኝ? እሱ ስትፈልጊ ቀቅለሽ ቢ የሆነ ነገርማ እየተፈጠረ ነው። ወንድሜ ምን ሆኗል? ምንድነው እንደዚህ የሚጠባበቀው? በዛ ላይ እየጠየቅሽ ምን ያደርጋል? ልብሷን የት ነው የምታስቀምጠው? አዶኒ ከየት ወስድለት ነው ያለኝ? እኔ እንኳን ልብሷን ቤቱን በደንብ አላውቀው። ወይ ጣጣ! እንዴ ለምንድነው ቁም ሳጥኑን የሚከፍተው? ወይኔ ጉዴ! ምን ሆነ ነው ልጁ? ሳይሳሳት መድረስ አለብኝ። ሄለን ከቤት ከወጣች አልተመለሰችም። እቤት ውስጥ እንግዲህ ቤሎንም ጥያቄ ሆኖበታል። አይናለምም እንዳለ ቤተሰቦቹ በሙሉ ጥያቄ ሆኖባቸዋል። የት ነው ወጣችሁ? እንደወጣች ደግሞ አልተመለሰችም። ኤልሹ በጣም ፈርታለች። እንደ አባቴ እሷም ወጥታ ቀርታ ይሆን እንዴ? እኔ እንደዛ ከሆነ መኖር አልችልም። አባቴን አጥቼ እናቴ ስላለች ኖር ያለው አሁን ግን የምኖርለት ህይወት የለኝም፣ ራሴን ማጥፋት አለብኝ ብላ ወስና ራሷን ለማጥፋት ሙከራ አድርጋለች ማለት ነው። ሄለንስ ማን ነው ያገታት? እንደወጣችስ ለምን ቀረች? ምክንያቱም እንግዲህ አዶናይ እንደሚታወቀው እሷን በብዙ ነገር እየመረመራት እየፈተናት ነበረ ማለት ነው። እሱ ብቻ አይደለም እንደውም ቬሎንም እየመረመራት ነው ያለው። ነገር ግን እሱ ልፍስፍስ ነው፣ ሊደርስባት አልቻለም ማለት ነው። ምክንያቱም አንድን ነገር በምስጢር ፈልጎ ማግኘት ላይ በጣም ደካማ ስለሆነ ማለት ነው። አሁን ላይ እንግዲህ አዶናይ የአባቱን ገዳዮችን እየተበቀላቸው ነው ያለው ማለት ነው። አዶናይ አሁን ጀግና እየሆነ ነው ያለው። በተለይ አሁን ላይ ቴዲን እየተፈታተነው ነው ያለው። ቴድና መሲ ደግሞ እየተገናኙ ነው ያሉት። ይሄ ነገርስ እንዴት ሊሆን ቻለ? እናም ደግሞ የአባቴ ቀኝ ነበርክ አይደለ እያለ እንግዲህ በተቃራኒው እየተናገረው ነው ያለው። ቴዲ አዶናይ በዚህ ልክ እሱን ስለተከታተለው በጣም ተበሳጭቷል ማለት ነው። አሁን ላይ እንግዲህ ከመሲ ጋርም እንደሚገናኙ ያውቃል ማለት ነው። ከሱ ውጭ ራሱ ቤሎንም ያውቃል። ለምንድን ነው በቤተሰቦቻችን ጋር እየመጣ እንደዚህ የምታደርገው? ምንድን ነው ያንተ ስራ ምናምን እያሉት እንግዲህ ሁሉም አፋጠውታል ማለት ነው። ነገር ግን አዶናይ ሙሉ በሙሉ ከአባቱ ሞት ጀርባ እሱ እንዳለ አውቃል ማለት ነው። ግን ውሎ እና አዳሩን ማወቅ ስለሚፈልግ ብቻ ነው የሚከታተለው ማለት ነው። ከማን ጋር ነው የሚገናኘው የሚለውን ነገር ለማጣራት ነው ሁሌ እሱን የሚከተለው፣ እሱ የገባበት ቦታ የሚገባው። አዶናይ እንግዲህ እንዳየነው ከሆነ የአባቱን ገዳይ ሁሉንም ፈልጎ ማግኘት ይፈልጋል። ነገር ግን የሄለን እጅ እንዳለበት አውቋል ማለት ነው። ለዛም ነው ያሳገታት። በስተመጨረሻ ላይ እንግዲህ የእሷን ልብስ ሰብስቦ ይዞ ለመሄድ ሲሞክር ነው ቬሎን ያስጣለው ማለት ነው።
እንደሚታወቀው አዶናይ እና ቬሎን እንግዲህ በምንም ታምር አይስማሙ። ምክንያቱም ኑኑያትን ስለሚወዱ ሁለቱም በዛ ምክንያት ብዙ ጊዜ እንግዲህ እንደማይስማሙ አይተናል ማለት ነው። አሁን ላይ እንግዲህ የሄለን ልብስ ምን ሊሰራልክ ነው በዚህ ልክ ይሄንን ልብስ ይዘ ልትሄድ ያሰብከው ብሎ አፋጦታል። ነገር ግን ያው መውጫ መንገድ አያጣም ማለት ነው። አዶናይ እንደምንም ብሎ ሸውዶታል ማለት ነው። ከዛ ክፍል እንዲወጣ አስገድዶታል ቬሎንም። ከዛ እንግዲህ ይኸው ይተውልካል ብሎ እንግዲህ ልብሱን ትቶ ወጥቷል ማለት ነው። አሁን በድጋሜ ደግሞ የሄለን ልብስ እንዲያመጣለት የመሲን ወንድም ልኳል ማለት ነው። ነገር ግን አላወቀም እሱም ለምን እንደላከው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ሄለንን ማን ያገታት ብላችሁ ተጠራጠራችሁ? እንግዲህ ያው ልብሱ የእሷን ልብስ ለመውሰድ ቤት ድረስ እንግዲህ ፔስታል ውስጥ አድርጎ ለመውሰድ ሙከራ እያደረገ ባለበት ሰዓት ላይ ነው ቬሎን የደረሰበት ማለት ነው። አዶናይ እንግዲህ በዚህ ልክ የአባቱን ገዳይ ፈልጎ አግኝቷል ማለት ነው። ሄለን እንግዲህ በመያዟ በጣም ነው ደስ የሚለው። ነገር ግን ኤልሹ ራሷን ለማጥፋት ሙከራ አድርጋለች። ምክንያቱም አባቷን አታለች። አሁን ላይ ደግሞ እናቴን ማጣት የለብኝም ብላ ነው የወሰነችው ያለችው ማለት ነው። ውሳኔዋ የተሳሳተ ቢሆንም ነገር ግን ሌላ አማራጭ የለኝም ብላ ነው የምታስበው ማለት ነው። አሁን ላይ እንግዲህ ያው ብዙ መድኃኒት ስለወሰደች ልትድንም ላትድንም ትችላለች የሚል ነው ከዶክተር የሰማው ቬሎን እና መሲ ማለት ነው። እንግዲህ በላይነሽን በጣም ደንግጣለች። በዛ ላይ ደግሞ ቬሎን እህቴ ማመን አልቻልኩኝም። እንግዲህ የአባቱን ማስታወሻ ካገኘ በኋላ ኤልሹ እህቱ እንዳልሆነች ነው ያወቀው ማለት ነው። ይህንን ነገር ግን አምኖ መቀበል አልቻለም። እኔ ይህንን አምኜ አልቀበልም፣ ለምንድን ነው ሲያነበብኩት የሚል ጸጸት ይዞታል ማለት ነው። እንግዲህ ከዚህ በፊትም ኑኑያት በታገተች ጊዜ ላይ ማለት ነው ኤልሹ የሄለን ልጅ እንዳልሆነች እንዲሁም ደግሞ ኑኑያት ደግሞ የሄለን ልጅ እንደሆነች ነበረ ሲያስረዳ የነበረው ማለት ነው። ልብ ብላችሁ ፊልሙን አይታችሁ እንደሆነ ማለት ነው፣ ድራማውን አይታችሁ እንደሆነ ቴዲ ልጇ መሆኗን ብታውቅ ኑሮ ምን ታደርግ ነበረ? አሁን አሳግታኝ HIV እንዲኖራት አድርግ ያለችኝ ሄለን በኋላ ላይ ልጇ መሆኗን ብታውቅ ምንድን ነው የምትለው? ደግሞ እኮ ቁርጥ እሷን ነው የምትመስለው ብሎ ሲያወራ ነበረ ማለት ነው። ስለዚህ አይናለምና ሄለን በአንድ ቀን ነው የወለዱት ማለት ነው። ስለዚህ ልጃቸው ተቀያይሯል ማለት ነው። ይሄንን ነገር ደግሞ በማስታወሻ ያስቀመጠው የእሷ ልጅ እንዳልሆነች በማስታወሻ ያስቀመጠው የቬሎን አባት ነው ማለት ነው። ስለዚህ የቬሎን አባት የጻፈውን ማስታወሻ ደግሞ መሲ የሄለን ክፍል ውስጥ አድርጋ ነበረ ማለት ነው ከመጽሐፍቶቹ ጋር። ያንን አንስቶ እንግዲህ ቬሎን አንብቦ ኤልሹ እህቱ እንዳልሆነች አውቃል ማለት ነው። ስለዚህ ማናት የቬሎን እህት ብላችሁ ገመታችሁ? እስኪ እናንተ አስተያየታችሁን ኮመንት ላይ አስቀምጡልኝ ማለት ነው። ምክንያቱም ኑኑያት የቬሎን እህት ናት ማለት ነው። ስለዚህ ኤልሹ የአይናለም ልጅ ናት፣ የመሲ እህት ናት ማለት ነው። በተቃራኒው ማለት ነው። ምንድን ነው ውስብስብ ያለ የእንግዳ ድራማ ላይ ውስብስብ ነገር አለ። ምን ቦታ ላይ ነው ውስብስቡ ያለው ማለት ነው? እኔ እንግዲህ ያው ድራማውን ከመጀመሪያው ነው ያየሁትኝ። ለዛም ነው የሄለን ልጅ ኑኑያት ናት ያልኩትኝ ማለት ነው። እንግዲህ ኑኑያትን ለመግደል ደግሞ መርዝ አድርጋ ሁላ ሙከራ አድርጋለች ሄለን ማለት ነው። ሄለን ነፍሰ ገዳይ እንጂ ምንም ነገር ማለት ሰውን ከመግደል ወደ ኋላ አትልም። ምክንያቱም የባሏን ጓደኛ እንግዲህ የገደለች የአዶናይን አባት የገደለች እሷ ናት። መልሶም ደግሞ እንግዲህ የገዛ ባሏ ወጥቶ የቀረው በምን ምክንያት ነው? የአዶናይን አባት ገዳይ ወይ ደግሞ ገዳዮቹን ስላገኘ ማን እንደሆኑ መረጃዎችን ስለደረሰባቸው ብቻ እንዳይደርስበት ብሎ ነው የገደሉት ማለት ነው። አሁን ላይ እንግዲህ የኤልሹ ጓደኛ ወይ ደግሞ የኤልሹ ፍቅረኛ ለቬሎን እየነገረው ነው ያለው ማለት ነው። አባቱ በምን ምክንያት እንደሞተ ማን እንደገደለ ሁላ ያውቃል። እና ኬት ነው ይሄንንስ መረጃ ሊያገኝ የቻለው? እንግዲህ በብር ገዝታ ሄለን ልታሰራው ነበረ ባትያዝ ኑሮ ማለት አዶናይ ባያግታት ኑሮ ማለት ነው። እንግዲህ ቬሎን ደግሞ ሲነገረው ቱክ ቱክ ማለት እንጂ ማጣራት ወይ ደግሞ አንድን ነገር ፈልጎ የማግኘት የመድረስ እንትን አቅም የለውም። በጣም ልፍስፍስ ነው። በቃ እሱ ኤልሹ ላይ ነው በቃ አሁንም ያለው ማለት ነው። እና
የአባቱን ገዳይ ሁላ ፈልጎ ማግኘት አይፈልግም። ጥሮ ግሮ ፈልጎ ማግኘት አይፈልግም። ነገር ግን ብር ከፍዬክ ልንገርክ ሁሉንም ነገር እያለው ነው ያለው ማለት ነው ለኤልሹ ጓደኛ። የኤልሹ ጓደኛ ደግሞ በትክክል እየነገረው ያለው ይመስለኛል ማለት ነው። ምክንያቱም እያንዳንዱን እየተደረገው ነው ያለውን ነገር መረጃ ደርሶበታል ማለት ነው። ሄለን ናት ይህንንም ነገር ልታደርግ የምትችለው። ከባሏ ሞት ጀርባ ራሱ እሷ ናት እንጂ የምታለቅሰው ገዳዩ አሁንም መልሳ በኋላ እሷ ናት። ከዚህ በፊት እንግዲህ የመጀመሪያው ክፍል ላይ እሷ ነበረች ልትገድለው እየፈለገችው ማለት ነው፣ ሀብትና ንብረቱን ለመውሰድ። ታዲያ አሁንም ላታደርገው አትችልም፣ ታደርገዋለች ማለት ነው። ምክንያቱም እሷ ስለሆነች የአዶናይን አባት የገደለችው። ይህንን ነገር ደግሞ እሱ ሲደርስበት እንዳይደርስበት አድርገው ነው ማለት ነው ከወጣበት ያስቀሩት። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች የእንግዳ ድራማ አሁንም እንደቀጠለ ነው። ኤልሹ ትድናለች ወይስ ትሞታለች? ምክንያቱም የዋጠችው መድኃኒት እንግዲህ ብዙ ነው ማለት ነው። ከብዛቱ የተነሳ ጎድቷታል ብለዋል ሐኪሞቹ። ልትድንም ላትድንም ትችላለች። ነገር ግን እንደ ስራዋ ከሆነ በጣም ከባድ ነው ማለት ነው። በዛ ላይ ደግሞ ኑኑያት በጣም ጸጸት ይዟታል። መድኃኒት ገዝተሽ ነይ ብላ ልካ ነው እንግዲህ ቤት ውስጥ ያለውን መድኃኒት ይዋጠችው። በማን ለማሳበብ ነው እንደዚህ እያደረገች ያለችው ኤልሹስ? እናም ደግሞ እውነትም አዶናይ ነው ወይ ሄለንን ያገታት? ይህ እርግጠኝነት 100% እሱ ነው ያገታት ማለት ነው። ምክንያቱም እሱ ተደብቆ ብዙ ነገሮችን ሲያጣራና የአባቱን ገዳይ እየፈለገ ነው ያለው። መጨረሻ ላይም እንግዲህ ብሏል፣ አባቴን የገደላችሁ ሰዎች የእጃችሁን ነው የምሰጣችሁ፣ አልምራቸውም ብሏል ማለት ነው። ስለዚህ ቤትም ሲገባ ምንም እንዳልተፈጠረ ነው የሚሆነው ማለት ነው። አዶናይ እንግዲህ ይመች ካቦ ጀግና ነክ የምር ቬሎን አለ ልፍስፍስ ምንም ነገር ፈልጎ ማግኘት የማይችል ምንም ነገር ሊደርስበት የማይችል ማለት ነው። እና ያው ካራክተር ነው እናውቃለን። ነገር ግን ያው ያበሳጫል አንዳንድ ጊዜ ማለት ነው። እንግዲህ ኑኑያትና ቬሎን ወንድማማቾች ናቸው ማለት ነው። ስለዚህ ፍቅረኛው ልትሆን አትችልም። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ ቤተሰብ። ለቤታችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ስለምታበረታቱን እጅግ አድርገን እናመሰግናለን። ቸር ሰንብቱ። በቀጣይ ቪዲዮ እንገናኛለን። ቻው ቻው።